ይባረክ። የእግዚአብሔር ስም የተባረከ ይሁን። እድሉን ስለሰጠን ቃል ስለጨመረልን እግዚአብሔርን ደግመን እናመሰግናለን። ምሕረት ስለበዛልን በህይወት መኖር ችለናል። ጌታ ይባረክ። መዳን ማለት ምን ማለት ነው? ምንድነው? ከምንድነው የምንድነው? መሰረታዊ ጥያቄዎች ልንመልስ ይገባናል። መዳን በምንድነው ይገባናል? መዳን ማለት የሰው ልጅ ከፍጥረቱ የነበረውን የክብር ህይወት ትቶ በሞትና በባርነት ህይወት ውስጥ በመግባቱ ምክንያት እግዚአብሔር ደግሞ ያዘጋጀለትን የምህረት ስጦታ ማለት ነው። እግዚአብሔር ያዘጋጀለት የምህረት ስጦታ ማለት ነው። ለምን? የሰው ልጅ በሰራው ኃጢአትና በደል ምክንያት ከእግዚአብሔር መንግስት እንደተባረረ የእግዚአብሔር ቃል ዘፍጥረት ላይ ስናነብ በደንብ ይነግረናል ማለት ነው። ለምን? በክብር ስፍራ ነበሩ፣ ከክብር ስፍራ ወርዷል የሰው ልጅ ማለት ነው። በተፈጥሮ አዳምና ሔዋን ስናይ ማለት ነው በባርነት ህይወት ውስጥ ነው። ኃጢአት ማለት ባርነት ማለት ነው። ከእግዚአብሔር መለየት ማለት ባርነት ማለት ነው። እግዚአብሔርን ያለማወቅ ማለት ባርነት ማለት ነው። በባርነት ህይወት ውስጥ በመግባት ምክንያት እግዚአብሔር ደግሞ ያዘጋጀልንን ምሕረት ስጦታ ማለት ነው። መዳን ማለት ስጦታ ማለት ነው። ክርስቶስ ኢየሱስ ከሞት ወደ ህይወት ከሲኦል ወደ መንግስተ ሰማይ አፈለሰን ማለት ነው። በማን? በሱ ሞት ማለት ነው። በልጁ ሞት ማለት ነው። ለሰው ልጆች ካለው ጥልቅ ፍቅር የተነሳ ከዘላለም ሞት ወደ ዘላለም ህይወት እንድንፈልስ በልጁ በኩል የከፈለልን የመስዋዕትነት ክፍያ ነው። መስዋዕትነት ተከፍሎልናል። ከሞት ወደ ህይወት እንድንሻገር ማለት ነው። ከሲኦል ወደ መንግስተ ሰማይ እንድንመጣ አንድ የተከፈለ መስዋዕት አለ። የተከፈለልን ይህን መስዋዕት የከፈለልን ክርስቶስ ኢየሱስ ነው። አምላክ ሆኖ ሳለ፣ ንጉሥ ሆኖ ሳለ፣ ጌታ ሆኖ ሳለ ወርዶ ታች እንደ ሰው እንደኛ ሆኖ በምድር ከእናታችን ከድንግል ማርያም ተወልዶ በምድር ተመላለሰ። የኛን መከራ፣ የኛን ስቃይ፣ የኛን ፈተና ተቀበለ። የኛን ኃጢአት ተሸክሞ በመስቀል ላይ ዋለ። ስለዚህ ሞተልን ማለት ነው። እሱም በማመን ክርስቶስ ኢየሱስ አዳኝ ነው። ክርስቶስ ኢየሱስ መድኃኒታችን ነው። ሊያድነን የሚችለው እሱ ነው። ወደ መንግስቱ ሊያስገባን የሚችለው እሱ ነው። ለዚህ ነው የሞተው። ስለዚህ የሰው ልጆች ከዚህ የዘላለም ሞት ለመውጣት እና ዳግም በዘላለም ህይወት ለመኖር እርሱ ሊተካው የሚችል አዳኝ ጠፋ። ሊተካው የሚችል ስለዚህ ክርስቶስ ኢየሱስ መምጣት ነበረበት፣ እኛ ለመዳን ማለት ነው። ክርስቶስ ኢየሱስ ለእኛ መጣ። ስለዚህ ምን ይላል ዮሐንስ 3 ላይ? በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። በእርሱ የሚያምን ሁሉ አይፈረድበትም። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ተፈርዶበታል ይላል። በፍርድ ውስጥ ነው ማለት ነው። ክርስቶስ ኢየሱስን የማያምን በፍርድ ውስጥ ነው ማለት ነው። አሁን ምን ብሎበታል ይላል? ተፈርዶበታል ይላል። ይሄ የተሰጠን እውነት ወይም ደግሞ ይሄ የተሰጠን መዳን መቀበል እንዳለብን የእግዚአብሔር ቃል ይነግረናል። በቃ መዳን ማለት ክርስቶስ ኢየሱስን አዳኜ ነው፣ በክርስቶስ ኢየሱስ ነው መዳን የምችለው፣ በክርስቶስ ኢየሱስ ነው መንግስተ ሰማያት የምገባው ብለን ይህንን እውነት መቀበል ማለት ነው። ከዛ አንደኛ ቆሮንቶስ 15:22 ላይ ሰዎች ሁሉ በአዳም እንደሚሞቱ እንደዚሁ ሰዎች ሁሉ በክርስቶስ ሕያዋን ይሆናሉ ይላል። ሰዎች በማን ሞተዋል? እኛ በማን ሞተን ነበር? በአዳም ምክንያት ሞተናል። አዳም በሰራው ኃጢአት። አሁን ደግሞ በክርስቶስ ሕያዋን ትሆናላችሁ ይላል። ሮሜ 8:1 ላይ በክርስቶስ ኢየሱስ የሆኑ አሁን ኩነኔ የለባቸውም ይላል። ወገኖቼ ቃሉን እኮ ማንበብ ያለብን። ቃሉ ነው የሚመራን። የተሰጠን የእውነት የሆነው የእግዚአብሔር ቃል ነው። ይሄ ነው መመሪያችን። ይሄን ቃል ነው የምናየው፣ መፈተሽ አለብን ማለት ነው። ቃሎቹ የሚያድንን ቃል ፊልጵስዩስ 2 ላይም እንደዚህ ይላል። ፊልጵስዩስ 2:10 ላይ ይህ በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ይላል። ጉልበት ለሌላ ነገር አይንበረከክም እያለን ነው ቃል። ምላስም ሌላውን ነገር አያወድስም። ልናወድስ ልናከብረው የሚገባው ኢየሱስ ብቻ ነው። ሌላ የሚከበር የሚሰገድለት ክብር የሚገባው ስግደት የሚገባው ሌላ እንደሌለ እግዚአብሔር ቃል አተኩሮ ይነግረናል። ስግደት የሚገባው ኢየሱስ ብቻ ነው። አምልኮ የሚገባው ኢየሱስ ብቻ ነው። ክብር የሚገባው ኢየሱስ ብቻ ነው። ይሄ ይነግረናል። ራእይም 22 ላይ እንደዚሁ ነው የሚነግረን። ዮሐንስ እንዲህ ይላል፣
እነዚህ ነገሮች የሰማውና ያየሁት እኔ ዮሐንስ ነኝ። እነዚህ ነገሮች በሰማሁና ባየው ጊዜ እነዚህ ነገሮች ላሳየኝ መልአክ ልሰግድ በእግሩ ተደፋው። እርሱ ግን ተው፣ ይህንን አታድርግ፣ እኔ ከእናንተ ከወንድሞች ከነቢያት እንዲሁም የዚህን መጽሐፍ ቃል ከሚጠብቁ ሁሉ ጋር አገልጋይ ነኝ፣ ለእግዚአብሔር ስገድ አለኝ ይላል። መልአኩ ዘጋው እና መልአኩ የዘጋውን እኛ ከፍተን ለመልአክ እንሰግዳለን? ዘጋው መልአኩ። በቃ ለእኔ መስገድ አይገባህም፣ እኔ ከአንተ ጋር አብሬ ማንን? ክርስቶስን ከሚያምኑ ከተከተሉ ጋር አብሬ ባሪያ ነኝ። ለማን ስገድ? ለእግዚአብሔር ለአምላክ ብቻ ስገድ፣ እኔ ስግደት አይገባኝም አለው። ዮሐንስ ነው ራእይ ሊያሳየው ነው የመጣው፣ መልአክ ነው። ስለዚህ መላእክቶች የተከበሩ ናቸው፣ ግን ልንሰግድላቸው አይገባም። ሰገደለት ይላል፣ በእግሩ ስር ወደቀ ይላል መጽሐፉ ነው የሚለው። ዮሐንስ ራእይ 22 ላይ 22:8 ላይ እነዚህን ነገሮች የሰማውና ያየው እኔ ዮሐንስ ነኝ። እነዚህ ነገሮች በሰማሁና ባየው ጊዜ እነዚህ ነገሮች ላሳየኝ መልአክ ልሰግድ በእግሩ ስር ተደፋው። እርሱ ግን ተው፣ ይህንን አታድርግ፣ እኔ ከእናንተ ከወንድሞች ከነቢያት እንዲሁም የዚህን መጽሐፍ ቃል ከሚጠብቁት ሁሉ ጋር አገልጋይ ነኝ፣ ለእግዚአብሔር ስገድ አለኝ። እኔ አገልጋይ ነኝ ከእናንተ ጋር። ስግደት የሚገባው እግዚአብሔር ነው። አምልኮ የሚገባው ኢየሱስ ነው። አንደበት ምላስ ሁሉ እሱን እንዲያከብር ጌትነቱን እንዲያውጅ ደግሞ ፊልጵሲ ላይ ተናግረናል። ፊልጵሲ ላይ አንብቤያለሁ። ፊልጵሲ 2 ላይ ምን ይላል? ፊልጵሲ 2:10 ላይ ይኸውም ሰማይና በምድር ከምድርም በታች ምን በሰማይ ቢሆን ከምድርም በታች ጉልበት ሁሉ ለኢየሱስ ይንበርከክ። በየትኛውም ምን ይበል? ጉልበት ሁሉ ለኢየሱስ ይንበረከክ ዘንድ ምላስ ሁሉ ለእግዚአብሔር ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ። ኢየሱስ ጌታ ነው ብለን መመስከር አለ። የሚመሰክሩትን መቃወም የለብንም። ቃል እኮ ነው የሚለው ኢየሱስ ጌታ ብሎ ምላስ ሁሉ ይመስክር ይላል፣ ይናገር ይላል። ይሄንን እውነት ይሄን መዳን ይናገር ይላል። ቃሉ ነው የሚለው የኢየሱስ ጌትነት። ሌሎች ጌቶች አይደሉም። ይሄው ብለዋል እኮ አይሰገድልንም ብለዋል። እኛ እምቢ ብለው እነሱ የቆለፉትን እኛ እየከፈትን እንሰግድላቸዋለን እንዴ? እነሱ እኮ ቆልፈውታል። አትስገድልኝ። መስገድ የሚገባው ለእግዚአብሔር ለአምላክ ብቻ፣ መሰገድ የሚገባው ለክርስቶስ ነው። ክብር መስጠት የሚገባው ለክርስቶስ ነው። ሌሎች ስግደት አይገባቸውም። ብንሰግድላቸውም አያድኑንም። የእግዚአብሔር ቃል እውነት ነው። ይሄ እውነት የሆነው ክርስቶስ ኢየሱስ ብቻ ነው ወደ ዘላለም ሕይወት ሊያስገባን የሚችለው እንጂ ሌሎች ነገሮች ሊያስገቡን አይችሉም ወገኖቼ። ይሄ ቃል ነው እውነት የሆነው ቃል። ይሄን ቃል ነው ዋናው ሊያስገባን የሚችለው። በዚህ ቃል ውስጥ ነው እግዚአብሔርን ማምለክ የምንችለው። ሌሎች ሁሉ ሊያድኑን አይችሉም። ወደ እግዚአብሔር ሊያደርሱን አይችሉም። ብዙ ማድረግ፣ ብዙ መጽሐፍቶች ብናነብ፣ ብዙ መጽሐፍቶች ብንደረድር፣ ብዙ የተደረደሩ መጽሐፍቶች ወደ ክርስቶስ ሊያደርሱን፣ ወደ ዘላለም ሕይወት ሊያስገቡን አይችሉም። ሊያስገባን የሚችለው የእግዚአብሔር ልጅ የናዝሬቱ ኢየሱስ ብቻ ነው። ስግደት፣ አምልኮ የሚገባው እሱ ብቻ ነው። ስለዚህ መልአኩ አትስገዱ ያለውን ነገር፣ የዘጋውን ነገር እኛ ከፍተን ለመላእክቶች መስገድ፣ ለሌሎች መስገድ አያዋጣንም። ወደ እግዚአብሔር መንግስት ሊያደርሰን የሚችለው ክርስቶስ ኢየሱስን በማመንና በመቀበል ብቻ ነው። እግዚአብሔር ወደዚህ ይመልሰን። አሜን።